ሰላም ሰላም እንደምንቆያችሁ ዛሬ የምናየው ስለ ሜዲኬሽንስ አድሚኒስትሬሽን ነው። ከዚህ በኋላ የተለያዩ የጤና ትምህርቶችን በዩቲዩብ ለማቅረብ እንሞክራለን። ሰብስክራይብ ማድረጋችሁ አይለየን። ዛሬ የምንጀምረው ስለ ሜዲኬሽንስ አድሚኒስትሬሽን ነው። ይህንንም በክፍል ለማየት እንሞክራለን ማለት ነው። ሜዲኬሽን አድሚኒስትሬሽን ማለት መድኃኒት የምንሰጥበት መንገድ የሚነግረን ነው ማለት ነው። ስለ መድኃኒት አሰጣጥ የሚነግረን ዘርፍ ነው ማለት ነው። ስለዚህ ሜዲኬሽን አድሚኒስትሬሽን ላይ ዊ ስታርት ፍሮም ዘ ዲፊኒሽን አስፔክትስ ኦፍ ዋት ፋርማኮሎጂ ከሚለው እንጀምራለን ማለት ነው። ምክንያቱም ስለ መድኃኒት ስለምናወራ ማለት ነው። ስለዚህ ፋርማኮሎጂ ማለት ኢት አንድ ሳይንስ ነው። የሚያጠናው ስለምንድን ነው? ስለ መድኃኒት የሚያጠና የሳይንስ የሜዲሲን ዘርፍ ነው ማለት ነው። ስለዚህ when you see pharmacology derived from two ላቲን ወርድስ ፋርማኮ ኤንድ ሎጂያ ከሚል ሁለት ላቲን ወርድ የመጣ ነው። ፋርማኮ ማለት ድራግ ማለት ነው። ሎጂያ ማለት ደግሞ ስተዲ ማለት ነው። ስለዚህ ዘ ኮምቢኔሽን ኦፍ ወርድ ጊቭስ አባውት ዘ ስተዲ ኦፍ ዋት ዘ ድራግ። ስለዚህ ፋርማኮሎጂ የምንለው የሚያጠናው ስለምንድን ነው? ስለ መድኃኒት የሚያጠና ወይ ደግሞ ስለ መድኃኒት እውቀት የሚሰጠን ዘርፍ ነው ማለት ነው። ስለዚህ ሜዲኬሽን ስንል ደግሞ ኢትስ ኤኒ ኬሚካል ሰብስታንስ ነው ማለት ነው። ኤኒ ኬሚካል ሰብስታንስ ዛት አልተር ዘ ፊዚዮሎጂካል ፈንክሽንስ ኦፍ ዋት ዘ ቦዲ ሰውነታቸው ወይም ሊቪንግ ኦርጋኒዝምስ ላይ አልትሬሽን ሊፈጥር የሚችል ኬሚካል ሰብስታንስ ኢዝ ናውን አስ ሜዲኬሽን እንለዋለን ማለት ነው። ስለዚህ ይህ መድኃኒት በምናይበት ሰዓት ለተለያየ ፐርፐስ ያገለግላል። አንድ መድኃኒት በምንሰጥበት ሰዓት ሁለት አይነት ኢፌክት አለው። ኢት ካን ቢ ቴራፒውቲክ ኢፌክት ኦር ኢት ካን ቢ ቶክሲክ ኢፌክት የምንለው ማለት ነው። ፎር ኢንስታንስ ቴራፒውቲክ ኢፌክት በምንልበት ሰዓት አንድ መድኃኒት በምንሰጥበት ሰዓት ለዲያግኖስቲክ ፐርፐስ የሚያገለግለው ዲያግኖስቲክስ ማለት አይደንቲፊኬሽን ኦፍ ዋት ዘ ፕሮብሌም አይደንቲፊኬሽን ኦፍ ዋት ዘ ፖዚቲቭ ኦርጋኒዝምስ ኦር ዘ ዲዚዝን የፈጠረው ለመለየት የምንጠቀምበት ነው። ኤንድ ኦልሶ ዋት ፎር ፕሪቬንሽን ፐርፐስ ሊሆን ይችላል። ኤንድ ኦልሶ ዋት ፎር ኪውሬቲቭ ፐርፐስ ሊሆን ይችላል። ኤንድ ኦልሶ ዋት ፎር ሲምፕቶማቲክ ማኔጅመንት የተለያዩ ምልክቶችን የሚያሳይ ከሆነ እነዛን ምልክቶች ለማከም የምንጠቀምበት ሊሆን ይችላል ማለት። ስለዚህ ዚስ ኢዝ ዘ ኢፌክት ኦፍ ዋት ዘ ድራግ ፎር ቴራፒ ወይ ደግሞ ለትሪትመንት ወይም ለፕሪቬንሽን ወይ ደግሞ ለኪውሬቲቭ ወይ ደግሞ ሲምፕቶሞችን ትሪት ለማድረግ የምንጠቀምበት የመድኃኒቱን ጥቅም ነው ማለት። ዘ ኢፌክት ኦፍ ዘ ድራግ ኢት ኢዝ ፎር ቴራፒውቲክ ፐርፐስ ነው ማለት። ዘ አዘር ዋን ኢዝ ፎር ኢት ኢዝ ቶክሲክ ኢፌክት አለው ማለት። ቶክሲክ ኢፌክት ሲባል ደግሞ ኢት ካን ቢ ሳይድ ኢፌክት ኦር ኢት ካን ቢ አድቨርስ ኢፌክት። አንድ መድኃኒት ከሰጠን በኋላ ሳይድ ኢፌክት ይኖረዋል፣ አድቨርስ ኢፌክት ይኖረዋል ማለት። ስለዚህ ኤኒ ካይንድ ኦፍ ድራግ ዴሊቨር በምናደርግበት ሰዓት ኢት ሃዝ ቱ ኢፌክትስ። ኢት ካን ቢ ቴራፒውቲክ ኢፌክት ኤንድ ኦልሶ ዋት ቶክሲክ ኢፌክት የምንለው ኢፌክት ይኖረዋል ማለት። ዛዘር አስፔክት ኢዝ ኤኒ ሜዲኬሽን ደግሞ በምንሰጥበት ሰዓት ምን አለው ፕሪስክሪፕሽን ይፈልጋል ማለት ነው። ፕሪስክሪፕሽን ወይ ደግሞ ማዘዣ ይፈልጋል ማለት። ስለዚህ በማዘዣ ውስጥ ደግሞ ምን ይካተታል ማለት ነው? ኢት ኢዝ ስለ መድኃኒቱ ኔም፣ ዶዜጅ፣ ሩት፣ ታይምስ ኤንድ ኦልሶ ዋት ፍሪኩዌንሲውን የሚነግረናል ኤንድ ኦልሶ ዱሬሽን ይነግረናል ማለት ዛት ኢዝ ፕሪስክሪፕሽን ስለዋለን ዘ ሪትን ዳይሬክሽንስ ፎር ዘ ፕሪፓሬሽንስ ኤንድ አድሚኒስትሬሽንስ ኦፍ ኤ ድራግ ኢዝ ኮልድ ኢዝ ፕሪስክሪፕሽንስ እንለዋለን ማለት ነው። ዛዘር ዋን ኢዝ ፐርፐስ ኦፍ ሜዲኬሽን ነው። ቅድም እንዳልነው መድኃኒቶች ብዙ ጥቅም አላቸው። ያ ምንድነው? ፎር ዲያግኖስቲክ ፐርፐስ፣ ፎር ፕሮፊላክሲስ ፐርፐስ፣ ፎር ቴራፒውቲክ ፐርፐስ። ለምሳሌ ዲያግኖስቲክ ፐርፐስ ሲባል አይደንቲፊኬሽን ነው ዋት ዘ ዲዚዝ ምንድነው በሽታውን የፈጠረው የሚለውን ነገር ለመለየት እንጠቀምበታለን ማለት። ለምሳሌ አሁን ቲታነስን ቼክ እናደርጋለን። ቲቲ በመስጠት ቼክ እናደርጋለን ቲታነስ መኖሩን ቫክሲኔትድ ሆኗል ወይስ አልሆነም የሚለው ነገር ለማወቅ ማለት ነው። ዲያግኖስቲክ ፐርፐስ እንለዋለን ማለት ነው። ኤንድ ኦልሶ ዋት መንታክ ቴስት በማድረግ ቲቢ መኖሩን አለምን ለመለየት እንጠቀምበታለን ማለት ነው። ኤንድ ኦልሶ ዋት ፎር ፕሮፊላክሲስ ቱ ፕሪቬንት ዘ ኦከራንስ ኦፍ ዋት ዲዚዝ በሽታ ተፈጥሯል ወይስ አልተፈጠረ የሚለው ነገር ለመለየት ወይ ደግሞ ከመፈጠሩ በፊት ለመከላከል እንጠቀምበታለን ማለት ነው። ኤንድ ኦልሶ ዋት ሄፓሪን ቱ ፕሪቨንት ፎር ኢንስታንስ እንደ ኤግዛምፕል የምንጠቀመው ሄፓሪንን ኤኒ ካይንድስ ኦፍ ትሮምቦሲስን ፕሪቨንት ለማድረግ እንደ ፕሮፊላክሲስ እንሰጣለን ማለት ነው። ዛዘር ዋን ኢዝ ፎር ቴራፒውቲክ ፐርፐስ ይባል ነው። ፎር ኪውሪንግ ኦፍ ዋት ኤኒ ዲዚዝ ማንኛውን በሽታ ኪውር ለማድረግ ከሰውነታችን ለማስወገድ ይጠቅመናል ማለት ነው። ዛዘር ኢዝ ፎር ፕሪቬንሽን ፐርፐስ። ፎር ፕሪቬንሽን ፐርፐስ ደግሞ ሲባል ፕሪቬንሽን ላይ ፕራይመሪ ፕሪቬንሽን፣ ሰከንደሪ ፕሪቬንሽን፣ ተርሸሪ ፕሪቬንሽን የምንላቸው ሌቭሎች አሉ ማለት ነው። ፕራይመሪ ፕሪቬንሽን ሲባል ቢፎር ኦከራንስ ነው ማለት ነው። አንድ ዲዚዝ ከመፈጠሩ በፊት ስንከላከል ዛት ነው ናስ ፕራይመሪ ፕሪቬንሽን ነው ማለት ነው። ፎር ኢንስታንስ ኢሚዩናይዝ በማድረግ አንድን ሰው ክትባት በመከተብ በሽታ ከመፈጠሩ በፊት መከላከል እንችላለን ማለት ነው። ስለዚህ ዛት ፕራይመሪ ፕሪቬንሽን እንለዋለን። ሰከንደሪ ፕሪቬንሽን ደግሞ ዜር ኢዝ ፕሬዘንስ ኦፍ ዋት ባክቴሪያ ዜር ኢዝ ፕሬዘንስ ኦፍ ዋት ፓቶጂኑ ፕሬዘንት አድርጓል በሰውነታችን ውስጥ በት ግን ፋርዘር ዳሜጅ አልፈጠረም ማለት። ስለዚህ ያንን ኮንትሮል እናደርገው የምንችለው ሌቭል ስለሆነ ማለት ነው። ኤንድ ኦልሶ ተርሸሪ ፕሪቬንሽን ደግሞ ምንድነው? ፋርዘር ዳሜጅ እንዳይፈጠር ፋርዘር ኮምፕሊኬሽን ለመከላከል እንጠቀምበታል ማለት ነው። ስለዚህ ፕሪቬንሽን ላይ ኢትካኒ ፕራይመሪ ፕሪቬንሽን፣ ሰከንዳሪ ፕሪቬንሽን፣ ተርሸሪ ፕሪቬንሽንን ማኔጅ ለማድረግ መድኃኒትን እንጠቀምበታለን ማለት ነው። ስለዚህ እንደ ኤግዛምፕል እንደ ቫክሲን፣ እንደ ፍሎራይድ ፕሪቬንቲቭ ቱዝ፣ ዲኬ የጥርስ መበስበስን ለመከላከል ፍሎራይድ በመስጠት
የመሳሰሉትን አስ ፕሪቬንሽን ፐርፐዝ እንጠቀማለን። ፎር ዲያግኖስቲክ ፐርፐዝ ስንል ቅድም እንዳልነው አይደንቲፊኬሽን ኦፍ ዘ ዲዙን አይደንቲፋይ ለማድረግ እንጠቀምበታለን። ኤንድ ኦልሶ ሰፕሬሽን ዛት ዘ ሳይንስ ኤንድ ሲምፕተምስ ኦፍ ኤኒ ካይንድስ ኦፍ ዲዚዝ ከተፈጠረ ዲዙን የሚያሳዩን ምልክቶች ሰፕረስ ለማድረግ ለምሳሌ አሁን ኮመን ኮልድ ከተፈጠረ ኮመን ኮልድ ዳይሬክት ማኔጅመንት ወይም ትሪትመንት የለውም። ስለዚህ ያንን ማኔጅ የምናደርግበት አንዱ ማነር ምንድን ነው? ምልክቶችን በማከም ነው ማለት ነው። ለምሳሌ ትኩሳት ካለው አንቲባዮቲክ ኤጀንት በመስጠት የምግብ ፍላጎቱ የሚቀንስ ከሆነ ኤንዶልሷት ድካም የሚሰማው ከሆነ እነዛ ላይ ዲፔንድ ሆነን ሳይኒን ሲስተም ላይ ዲፔንድ ሆነን መድኃኒት እንሰጣለን ማለት ነው። ስለዚህ ዛት ኢዝ ሲምፕቶማቲክ ማኔጅመንት እንለዋለን ማለት ነው። ኤንድ ኦልሶ ዘ ሴም ነው። ይሄ ትሪትመንት ኩሬቲቭ ፐርፐስ ኤንድ ኦልሶ ኢንሃንስመንት ኦፍ አሴፕቲክ ኦፍ ሄልዝ ለምሳሌ ቱ አቺቭ ዘ ቤስት ስቴት ኦፍ ሄልዝ ቫይታሚንስ ሚነራልስን ዴሊቨር ለማድረግ እንጠቀምበታለን ማለት ነው። ሌላው ሌጋል አስፔክት ኦፍ ሜዲኬሽን የትኛው መድኃኒት በምንሰጥበት ሰዓት ሌጋል አስፔክት አለው ማለት ነው። ለምሳሌ አንዳንድ መድኃኒቶች ምን የማድረግ ቴንደንስ ያላቸው ማለት ነው አንድን ሰው ጥገኛ የማድረግ እና ለዛ መድኃኒት ሱሰኛ የማድረግ ቴንደንሲ ወይም አቅም አላቸው ማለት። ስለዚህ ምን ማድረግ ይኖርብናል? ኢትዝ ሌጋሊ ዊች ዋን ድራግ ኢዝ ሌጋል አስፔክት ያላቸውን መለየት ያስፈልጋል ማለት። ለምሳሌ አሁን እንደ ሞርፊን፣ እንደ ኮዴን፣ እንደ ባርቢትሬት የመሳሰሉት ምንድናቸው? ዚያር ምንድናቸው? ሃይሊ ፖቴንሻሊ አቢዩዝ የማድረግ ቴንደንስ ያላቸው ማለት ነው። ሰዎችን ለመድኃኒቱ ጥገኛ የማድረግ ቴንደንስ ስላላቸው ሌጋሊ አስፔክትድ ያላቸው መድኃኒቶች ጥንቃቄ ማድረግ ይኖርብናል ማለት ነው። ዛዘር ዋን ኢዝ